በጣም ውድ የሆነ መኪና አንዱ ሊገዛ ገበሬ ነው፣ በጣም ሪች ነው፣ እውነተኛ ታሪክ ነው። መጣና ሊገዛ ሲል አለባበሱን ይዘው አናናቁት። ትሪት አላረገህ አሉት። ምን አሉት? ሚስትሪት አረጉት። ምንም አላለም። በጣም ውድ ናቸው እኮ። ሁለት ገዛና እርሻው መሃል እንዲበሰብሱ አስቀመጣቸው። ከዛ ድርጅቱ አበደ። ይሄን የሚሰራው ካቱም ሃይዌይ ነው ይታያል። መኪናዎቹ ይሻገቱ መተው ለምነው ስንት ሚሊዮን ብር ከፍቶ መኪናም ሰጥተው እነዛን የሻገቱ መኪኖች አነሷቸው። ለምን? የተሰደበው ማን ነው? ሁለቱ መኪና አለም። የተሰደበው ማን ነው? ሰው መከበር ያለበት በምኑ ነው? በሰውነቱ። ይልበስ አይልበስ ምንም ሰው በሰውነቱ። ለምን? ዘር ውስጥ እኮ ዛፍ አለ። ዛፍ አልሆነም ማለት ዛፍ መሆን አይችልም ማለት አይደል። የመቻል አቅም አለ። ሁሉም ሰው በፖቴንሻል ነው የማየው። ደደብ የሚባል ተማሪ እኔ ጋር የለም። ሁሉም በጣም ለምን ከ60 ተማሪ 60ኛ አይወጣም? የሚገርም ልጅ ነገ ምን ሊሆን እንደሚችል ማንም ሰው መገመት